ሰላም ፊልም ኮንካኞች እንዴት ናችሁ? ቫይኪንግስ የተሰኘው ፊልማችን የመጀመሪያ ምዕራፍ ክፍል 3 ይዘን መጥተናል። ቀጣይ ክፍል ስንለቅ የማሳወቂያ ምልክት እንዲደርሳችሁ ሰብስክራይብ፣ ፊልሙ ከተመቻችሁ ላይክ፣ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ማድረጋችሁን አትዘንጉ። ወደ ፊልማችን። በባለፈው ክፍል ፊልማችን ያቆመው እነ ራግነር በተስፋ ሀብታለ የተባለውን ቦታ አግኝተውት በቦታው ላይም ብዙ ወርቅና የተለያዩ ማዕድኖችን ዘርፈው እዛ ይኖሩ የነበሩትንም ካህኖች የተወሰኑትን ገለው የቀሩትን ደግሞ በባርነት ወስደዋቸው ራግነርም አትሌስተን የተባለውን ካህን ብዙ ነገር ያውቃል ብሎ በማሰብ እንደ ባሪያ ከራሱ ጋር ሲወስደው ከዛ ሁሉም ጀልባዋ ላይ በመውጣት ወደ ሀገራቸው በደስታ ሲጓዙ አስመልክቶ ነበር ያለቀው። በክፍል 3 ፊልማችን የሚጀምረው የንጉሱ ቀኝ እጅ ወደ እነ ራግነር ማለት ከትካዜ ያባነነውና መጽሐፍ ቅዱስ በማንበብ ላይ ያለው አትሌስተን ጋር ሄዶ ስሙን ይጠይቀው ይጀምራል። ከዛ ሁለቱም ስማቸውን ከተዋወቁ በኋላ ያ የነሱ አካባቢ ምን በመባል እንደሚጠራ ራግነር ይጠይቀዋል። አትሌስተንም ሊንድስፓርን እንደሚባል ሲነግረው እንግሊዝ ውስጥ እንደሆነች ራግነር መልሶ ሲጠይቀው ልክ እንደሆነና ስለ ቦታው ቅድስናና አንዳንድ ነገሮች ሲነግረው ይቆይና በመጨረሻ አሁን ላይ እዚህ እንደተያያዙ ሲነግረው ራግነር ፈገግ በማለት አሁን እሱ እዚህ ያለው የእሱን ሕይወት ስላተረፈለት እንደሆነ ሲነግረው ለምን እሱን ማትረፍ እንደፈለገ ይጠይቀዋል። ራግነርም ወንድሙን ትንሽ ካየው በኋላ ለዚህ ምንም መልስ እንደሌለው ነግሮት ይነሳል። ከዛም ከብዙ የድካም ቀናት በኋላ እነ ራግነር ወደ ከተማቸው ይገባሉ። ከዛም ግማሹ ያመጡትን ሀብት ሲያወርዱ፣ ግማሹ ከቤተሰቡ ጋር ሲገናኝ ፊልማችን ያሳየናል። ከዛም ሰዎቹ ራግነር የገባውን ቃል በማክበሩ ሁሉም ሙገሳና ክብርን ይቸሩት ይጀምራሉ። ራግነርም ባሪያው አትሌስተንን ይዞ ከጀልባው ከወረደ በኋላ ፊት ለፊቱ ከሃዲው ክኑትን ያገኘዋል። ከዛም ወደሱ ጠጋ በማለት በጣም እንዳረፈደና ጀልባዋ እንዳመለጠችው በአሽሙር ሲጀምረው ክኑትም እዚህ የመጣው ንጉሱ እሱን ፈልጎ እንደሆነ ሊነግረው እንደሆነ ነግሮት አብረው ከነወርቆቻቸው ጋር ይሄዳሉ። በቀጣይ ትዕይንት ራግነር ለንጉሱ ሰው ሁሉ በተሰበሰበበት ስለ ጉዞቸው ማብራራት ይጀምራል። እነዚህን ሁሉ ሀብቶች ለማምጣት በጣም ቀላል እንደነበርና እዛ ያሉት ካህኖች ምንም አይነት መሳሪያ እንደሌላቸው ነግሮት አትሌስተንን ወደሱ በገመድ በመጎተት እሱ ከነሱ መሃል አንዱ እንደሆነና ሌሎቹንም ያመጧቸው ካህኖች በባርነት መሸጥ እንደሚችሉ ነግሮት ከዛም ወደ ህዝቡ በመዞር እውነት እንደሆነና ሌሎች እንደዚህ የቅድስና ቦታዎች በእንግሊዝ ውስጥ እንዳሉ ሁሉንም በመውረር እንደሚችሉ በራስ መተማመን ይናገራል። ከዛም ንጉሱ ግራ በመጋባት ከመቀመጫው ይነሳና በመጀመሪያ እነዚህን ሁሉ ሀብቶች እዛ እንዴት ሊኖሩ እንደሚችሉ በምን እንዳወቀና እዛው ቢሞቱስ ኑሮ ብሎ ሲጠይቀው ራግነርም ከነሱ ጋር ቶር የተባለው አምላካቸው ከሱ ጎን እንደነበረ ሲነግረው ሰው ከጀርባው በሱ ሐሳብ እንደሚስማሙ ሲያጉረመርሙ ንጉሱም እሱን ለመቅጣት ሰበብ ይፈልግና ልክ እንደሆነ ነገር ግን ሁሉም መረዳት ያለበት የሱ የሆነውን ነገር ማንም ካለሱ ፍቃድ መንካት እንደማይችል ሲነግረው ራግነርም ለንጉሱ ለጀልባው የከፈለው ከሱና ከፍሎኪ ጋር እንደሆነ ሰዎቹም ማንንም ሳያስገድድ እንደተከተሉት በተቅለሰለሰ ድምጽ ይነግረዋል። ከዛም ንጉሱ ታዲያ ለዚህ ሁሉ ነገር ምንም ሳይዋጋ በቀላሉ ስላመጣ እሱ ክፍያ ጠብቆ እንደነበር እያላገጠ ሲጠይቀው ታዳሚው ሕዝብ በመሳቅ ጀምራል። ከዛም ንጉሱ ከሚስቱ ሲጊ ጋር በአይን ካወሩ በኋላ አንድ ውሳኔ ሊሰጥ እንደሆነ ይናገራል። ሀብቱን ይዘው የመጡት እያንዳንዳቸው አንድ ነገር ብቻ መውሰድ እንደሚችሉ ሲናገር ሁሉም ፊቱን መከስከስ ይጀምራል። ከዛም ንጉሱ ወደ ራግነር በመዞር እሱ ምን እንደሚመርጥ ይጠይቀዋል። ራግነርም አንዱ ወርቅ በማንሳት ታዳሚውን ካሳቀ በኋላ ወርቁን በቦታው በመመለስ ሁሉንም ግራ በሚያጋባ መልኩ ይዞት የመጣው ካህኑ አትሌስተንን እንደመረጠ ይነግረዋል። ከዛም ሁሉም ራግነርን ጨምሮ ከት ብሎ መሳቅ ይጀምራሉ።
ከዛም ንጉሱ ይፈቅድለትና ራግነር በንዴት አትሌስተንን እየጎተተ ሲወጣ ወንድሙ ሮሎ ለምን እንደዚህ እንዳደረገ ከኋላው እየተከተለ ይጠይቀዋል። ከዛ ራግነርም ሊያዋራው ልክ ሲቆምለት ሮሎ ለምን ሁሉንም ነገር እንደዚህ በቀላሉ ሲወስድባቸው ዝም ብሎ እንዳየ እሱ ላይ ዝም ብሎ ጊዜው እንዳቃጠለበትና እሱን ማመን እንዳልነበረበት ሲናገር ራግነርም ያስቆመውና የንጉሱን ውሳኔ ቢቃወም ያስገድላቸው እንደነበርና ዋጋ የሌለው ሞት ለምን ሲሉ መሞት እንዳለባቸው ይጠይቀዋል። ከዛም ወንድሙ ሮሎ በሱ እምነት እንዲኖረውና ይሄ መጨረሻቸው እንዳልሆነ ነገር ግን ገና መጀመሪያቸው እንደሆነ ሲነግረው ወንድሙ ይስማማና ቢያንስ ሁሉንም ነገር አላጣነውም በማለት በድብቅ የቀነሰውን ወርቅ ለራግነር ሲያሳየው አንገቱን በማነቅ አምላካቸው ኦዲንን ይህን የድድብና ሥራ እንደማይፈልግ ሲነግረው ሮሎም አንተም የራስን አምላክ ያዝ እኔም የራሴን ነገር ይዛለው ሲለው ምንም እንዳልገባው ራግነር ሲያቅ ለምን ጭፈራ ቤት ሄዶ እነዚህ ወርቆች መጠጥ ላይና ሴት ላይ እንዲያጠፋ ከዛም ንጉሱ ባንዴ ከሱ እንደሰረቀ እንዲያረጋግጥለት ነገሩን በግልጽ ያስረዳውና ጥሎት ይሄዳል። በሌላ ትዕይንት ንጉሱና ሚስቱ ሲጊ አንድ ክፍል ውስጥ ሆነው ሲጊ የነራግነርን ወርቅ ብዙ እያገላበጠች ካየች በኋላ ባሏን ማሞገስ ትጀምራለች። ከዛም አስከትላ ላዩ ላይ በመውጣት መሳሳም ሲጀምሩ አስመልክቶን ፊልማችን ወደ ቤቱ የመጣው ራግነርና ባሪያው አትሌስተን ጋር ይወስደናል። ራግነርም አትሌስተንን ለበዓል እንደተገዛ ሙክት ከግንድ ጋር አስሩት ከቤተሰቡ ጋር ይገናኛል። ከዛም ሚስቱ ላጋታ ሞቅ አርጋ አቀባበል ካረገችለት በኋላ ቃል የገባው ሀብት የት እንዳለ ስትጠይቀው ንጉሱ ሁሉንም ለራሱ እንደወሰደበትና ነገር ግን እቅዱን ማሳካቱን በኩራት ይነግራታል። ለንብረት ግድ የሌላት ላጋታም በሱ እንደምትተማመን ተነግረዋለች። ራግነርም ይዞት የመጣው ካህን ማረጋገጫ እንደሆነ ነግሯቸው አትሌስተንን ከቤተሰቡ ጋር ያስተዋውቃቸዋል። ከዛም ራግነርና ላጋታ ልጆቹን ከአትሌስተን ጋር ትተዋቸው እነሱ ዓለማቸውን ሊቀጩ ወደ ውስጥ ይገባሉ። ከዛም የተወሰኑ ቀናት ካለፉ በኋላ አትሌስተን ባህር ዳርቻ ቁጭ ብሎ የእሱ አንዳንድ ለውጥ ያሳዝነውና ወደ ቤቱ በመግባት አንድ የተሳለ ጩቤ ካነሳ በኋላ የካህናቱን መለዮ የሆነውን አናቱን እየደማ መላጨት ሲጀምር ላጋታና ልጆቹም በግርምት ይህን ስራውን ይመለከቱታል። ከዛም ትዕይንታችን በድቅድቅ ጨለማ ጫካ ውስጥ መሬት እያስቆፈረ ያለው ንጉሱን ያስመለክተናል። ንጉሱም መሬቱን እያስቆፈረ ያለው የነራግነርን ሀብት ሊቀብረው እንደሆነ ከትዕይንታችን እንረዳለን። ከዛም ቁፈራቸውን ጨርሰው ሀብቶቹ ወደ ጉድጓድ ካስገቡ በኋላ አብሯቸው ሲቆፍር የነበረውን ሕፃን ልጅ ሚስጥር ያወጣል በማለት ንጉሱ እዛው አስገድሎት እዛው ጉድጓድ ውስጥ እንዲቀበር ያደርግና ከአካባቢው ዞር ይላል። ትዕይንታችንም ቀየር ብሎ ብቻቸውን መጠጥ ወደሚጠጡት ወደ ነራግነርና አትሌስተን ይወስደናል። አትሌስተን በቃኝ ቢልም በራግነር ግፊት ሳያስበው ብዙ መጠጥ ጠጥቶ ነበር። ራግነርም አትሌስተንን እንደ ጓደኛ ቀርቦት ያወራው ይጀምራል። ስለነሱ ሀገር እንግሊዝ መሳቡን እየነገረው እነሱ አንድ ብቻ ንጉስ ካላቸው ያን ሁሉ ሀገር ማን እንደሚመራ ራግነር መጠየቅ ይጀምራል። አትሌስተንም አይ እነሱ 4 መንግስታትና 4 ንጉስ እንዳላቸው በመንገር እሱ የወረረው የሰሜኑን መንግስት እንደሆነና መሪውም ኤላ እንደሚባል ነግሮት ስለ ኤላ ጥንካሬና ኃይል ሲነግረው ራግነር ግራ በመጋባት ታዲያ የነሱን አካባቢ ሲወሩ ለምን እንዳልጠበቃቸው ይጠይቀዋል። አትሌስተንም እነሱ ከመምጣታቸው በፊት ራሱ ምንም ጥበቃ እንደማይሹና በሰላም ይኖሩ እንደነበር ምክንያቱም የፈጣሪን ቦታ ሁሉም ሰው ስለሚያከብር እንደሆነ ይነግረዋል። ራግነርም መጠጡን እየቀዳለት ጥያቄውን ይቀጥላል። ለምን የነሱ አምላክ ብርና ወርቅ እንደሚፈልግ ምናልባት ልክ እንደነሱ አምላክ ስግብግብ እንደሆነ ሲነግረው አትሌስተንም የሱ አምላክ ስግብግብ እንዳልሆነና የሱ መንግስት በዚህ ዓለም እንዳልሆነ ሲነግረው ታዲያ የነሱ አምላክ ለምን በሀብት እንደተከበበ ራግነር መልሶ ይጠይቀዋል። እሱም ክርስቲያን የሆኑ ሰዎች መንፈሳቸው እንዲያርፍ ሀብታቸው አሳልፈው እንደሚሰጡ ይነግረዋል። ራግነርም ጠጋ ብሎ የነሱን አንዳንድ ቋንቋ መማር እንደሚፈልግና ሊያስተምረው ፈቃደኛ እንደሆነ ሲጠይቀው
አትሌስተንም በሐሳቡ ይስማማል። በቀጣይ ትዕይንት ራግነር አትሌስተንን እንደ በግ እየጎተተ ወደ ከተማ ሲገባ እናያለን። በመንገዳቸው ላይ ከአትሌስተን ጋር መጥተው የነበሩት ካህኖች እንደተሰቀሉ ያያሉ። ከዛ ራግነር እየጎተተው ንጉሥ ወዳለበት ቤት ይገባል። ከዛም አየር ላይ ሰላምታ ከተለዋወጡ በኋላ ራግነር ጠቃሚ መረጃ እንዳገኘ ድጋሚ ወደ ምዕራብ መጓዝ እንደሚፈልግ ከክርስቲያኑ ባሪያ ብዙ መረጃ እንዳገኘና ባሪያው ደደብ ሰው እንዳልሆነ ብዙ ነገር እንደሚያውቅ እንደገና ምዕራብ ላይ 3 ሀገራት እንዳሉ ስለ ንጉሶቻቸውም እንደነገረው ሌላ ከዚህ የበለጠ ሀብቶች እዛ እንዳለ ሲነግረው አትሌስተን ማታ በስካር መንፈስ ያወራውን አሁን ሲሰማ በጣም በመደናገጥ እሱ እየዋሸ እንደነበር ሲናገር የባሰ ምን ያክል ዋጋ እንዳለው ያረጋግጥላቸዋል። ከዛም ራግነር ለንጉሱ ጀልባቸውን ብቻ እንዲመልስላቸው እሱ ምንም እንደማያጣ ሲነግረው ንጉሱ ራሱ ከነሱ ጋር መምጣት እንደሚችል ይጠይቀዋል። ራግነርም በሚገባ ከነሱ ጋር መሄድ እንደሚችልና ግን ለምን ራሱን አደጋ ውስጥ እንደሚከት ከፈለገ በዚህ ጉዞ ልምድ ያለው ሰው እንዲተውባቸው ሲጠይቀው ንጉሱም ትንሽ ሲያስብ ይቆይና በሐሳቡ እንደተስማማ ነገር ግን የራሱን ሰው እንዲከተላቸው እንደሚያደርግ ነግሮት ክኑት የተባለው ከዚህ በፊት እነ ራግነርን የካዳቸውን ሰው ይመርጠዋል። ራግነርም ምንም እንደማያሳፍረው ለንጉሱ ነግሮት ከዛ ይወጣል። ከዛ ከወጣ በኋላ አትሌስተን በስራው ተጸጽቶ እዛው ባለበት ራግነርን አልሄድ ይለዋል። ራግነርም እሱ ከፈለገ የፈለገበት እንዲሄድ ስለታማውን ጩቤ በማውጣት አንገቱ ላይ ያለውን ገመድ በጥሶለት ትቶት መሄድ ሲጀምር አትሌስተን በዙሪያው ያሉት የካህኖቹ ሬሳ ሲያይ የሱ ዕጣ ፈንታ እንደዛ እንዳይሆን በመፍራት እየሮጠ ወደ ራግነር መሄድ ይጀምራል። በቀጣይ ትዕይንት ራግነር ተመልሶ እንዲሄድ የንጉሱን ፍቃድ እንዳገኘ ለሚስቱ ላጋታ ይነግራታል። እሷም መቼ ሊሄድ እንደሆነ ስትጠይቀው በነጋታው እንደሆነና እሷም ከሱ ጋር እንድትመጣ እንደሚፈልግ ሲነግራት ላጋታ በግርምትና በደስታ መሃል ሆና ግብርናውና ልጆቹስ ብላ ስትጠይቀው ቢሆን አሁን እንዳደገና ግብርናውን መጠበቅ እንደሚችል እና ካህኑ እንደሚያግዘው ኃላፊነት እንደሰጠው ይነግረዋል። በዚህ ሰዓት አትሌስተን ይህን ነገር እንዳያደርግ ቢማጸነው ሳይሰማው ይቀራል። ላጋታም ልጆቹን በስነ ስርዓት እንዲንከባከብ ከባድ ማስጠንቀቂያ ስትሰጠው ፊልማችን አስመልክቶ ወደ ሁለተኛው ጉዞ ወደ ተጀመረበት ጀልባ ይወስደናል። አሁን ላይ ሁሉም ዝግጅቱን እየጨረሱ ሳለ ክኑት የተባለው ሰው ዝም ብሎ ራግነር ላይ አይኑን ሲተክል ወንድሙ ሮሎ ተመልክቶት ወደሱ በመሄድ አንገቱን በማነቅ ራሱን ለቅጽበት ያስተውና ከዛ ወዲያው እንዲነቃ አድርጎት የምር ከነሱ ጋር በጦርነትና በሞት መካከል አብሯቸው እንደሆነ ማንንም እንደማይጠራጠር እርግጠኛ እንደሆነ ሲጠይቀው ክኑትም ለከዚህ ቀደሙ ይቅርታ ጠይቋቸው አሁን ግን ከነሱ ጎን እንደሆነ ነግሯቸው ያሳምናቸውና ጀልባዋ መንቀሳቀስ ጀምራ ታላቁ ጉዞ መጓዝ ይጀምራሉ። ከዛም ሌት ተቀን ተጉዘው ወደ ንጉሥ ኤላ ወደ ተባለው ጠረፍ ይደርሱና ሁሉም የእግር ጉዞ ሲጀምር የንጉሱ ጠረፍ ጠባቂዎች ወደ ራግነር በፈረስ ሲመጡና ሰላምታ ካቀረቡላቸው በኋላ ከወዴት እንደሆኑና ምን አይነት ቋንቋ እንደሚናገሩ ሲጠይቋቸው ራግነር ከአትሌስተን በተማረው ቋንቋ የእነሱ የሰሜን ሰዎች እንደሆኑና ነጋዴዎች እንደሆኑ ይገልጽላቸዋል። የጠባቂዎቹ መሪ ራሱን ካስተዋወቀ በኋላ እዚህ መነገድ ከፈለጉ መጀመሪያ ከንጉሳቸው ኤላ ጋር በመገናኘት እንዳለባቸው በትህትና ጠይቋቸው እሱ ሊወስዳቸው እንደሚችል ይነግራቸዋል። ራግነርም ለወንድሙ ሰውየው ያላቸውን ነገር ከነገረው በኋላ ሮሎ በጭራሽ እንዳያምነውና እዛው ሊገሏቸው እንደሚችሉ ለራግነር ይነግረዋል። ከዛም የራግነር ሰዎችና የንጉሱ ሰዎች ባለመግባባት እዛ ጋር ጸብ ይነሳና ውጊያ ይጀምራሉ። እነ ራግነርም ከብዙ ፍልሚያ በኋላ ሁሉንም እንደገደሏቸው የተወሰኑት ደግሞ በፈረስ ፈርጥጠው ሲያመልጡ ፊልማችን አስመልክቶን ክፍል 3 እዚህ ጋር ይገባደዳል። ቀጣይ ክፍል ሲለቀቅ የማሳወቂያ መልእክት እንዲደርሳችሁ ሰብስክራይብ፣ ፊልሙ ከተመቻችሁ ላይክ፣ ሐሳብ አስተያየት ካላችሁ ኮሜንት ማድረጋችሁን አትዘንጉ። ይመቻችሁ።